ሰላም ወዳጆች እንደምን አላችሁ? እንደተለመደው ሼር በማድረግ አድርሷቸው ፎሎ በማድረግም ደግሞ ሁሌም እኔ የምለቃቸውን ቪዲዮ ለመከታተል ወይም ገብታችሁ ለመወያየት ያመቻችሁ ዘንድ አደራላችኋለሁ። ወዳጆች ዛሬ ማታ ውይይት አለን። አሁን እዚህ ርዕሱ ላይ ባያችሁት ዙሪያ እንደምታውቁት ሰሞኑን ማስረሻ ሰጤ ገብተዋል። ከሱ ጋርም ሌሎች እንዲሁ ሲዋጉ የነበሩ የጦር ኮማንዶች ወይም የዚህ የታጣቂው ቡድን አመራሮች እንደገቡ ሰምተናል። በእውነቱ ደስ የሚልና ሰየው የሚያሰኝ ነው። ምክንያቱም ሰው ግጭትን፣ ጦርነትን ትቶ ወደ ሰላም ሲመለስ የማይደሰት ጅኒ ብቻ ነው ወይም የሰው ልጅ ያልሆነ በሰው ልጅ ደም መፍሰስ፣ በሰው ልጅ አደጋ፣ በንብረት መውደም የሚደሰተው ከተለያዩ መጽሐፍቶች እንዳነበብ ነው ጅኒ ብቻ ነው። እኛ ሁላችንም ደስ እንዳለን ተስፋ አረጋለሁ። እዚሁ ላይ ሆነን ግን ምናልባት የነማስረሻ ሰጤ ወደ ሰላማዊ መንገድ መመለስ ለታጣቂዎች የውድቀት መጀመሪያ ይሆን? ቀሪ ታጣቂዎችም እንዲበተኑ ወይም እንደነማስረሻ ሁሉ እጅ እንዲሰጡ መንገድ ጠራጊ ይሆን? ወይስ አንዳንዶቹ እንደሚያጥላሉትና እንደሚያሳንሱት የነ ማስረሻ ሰጤ መግባት በታጣቂዎች ላይ በተለይ አማራ ክልል በሚንቀሳቀሱ ራሳቸውን ፋኖ አንዴ ህዝባዊ ኃይል ነው ግንባር በሚሉት ላይ ምንም የሚያመጣው ለውጥ የለም። በሁለቱም ላይ እንወያያለን። የትኛው ነው ትክክለኛ የምትገምቱት? የነ ማስረሻ ሰጤ መግባት የአማራ ክልል ታጣቂዎችን ወደ ሰላማዊ መንገድ በአጠቃላይ ይመልሳቸው ይሆን? ወይስ አንዳንዶቹ እንደሚሉት አይ እነሱ ገቡ ማለት ሌላው ቀሪውን ታጣቂ ኃይል ወደ ሰላም ይመልሳል ወይም ታጣቂው ኃይል ግጭት አቆመ ማለት አይደለም ብለው የሚከራከሩ ወይም ደግሞ እንደዛ የሚተነብዩም አሉ። እኛ በሁሉም ዙሪያ የተለያዩ ማጣቀሻዎችን አንስተን ዛሬ ማታ እንወያያለን። እንደ ዜጋ ለሀገራችን ሰላም፣ ወዳጅነትና ወንድማማችነት የሚገባንን ወይም የሚጠበቅብንን ኃላፊነት ለመወጣት ዛሬ ማታ 1 ሰዓት ላይ ውይይት እናደርጋለን። ገብታችሁ ተወያዩ፣ ሀሳብ ስጡ። ለዛ ደግሞ ያመቻችሁ ዘንድ ፎሎ አድርጉ። ምክንያቱም ልክ ውይይቱ ሲጀመር ቲክቶክ ወደ እናንተ ውይይቱ ተጀምሯል የሚል መልእክት ይልካል። ከዛ ገብታችሁ አስተያየት ትሰጣላችሁ፣ ሀሳብ ሰነዝራላችሁ፣ ትወያያላችሁ። ይህንን ለማለት ያክል ነው። በጣም አመሰግናለሁ። መልካም ጊዜ ወዳጆች። ፎሎ አድርጉ፣ ሼር አድርጉ፣ ለሁሉም እንዲደርስ። ዛሬ ማታ 1 ሰዓት ነው ውይይቱ።